እዚህ ጋር አንድ ኔጌቲቭ ይገባል አሉ እነሱ። ሲሄድ አንድ ነበር 1 0 2 ዲግሪ ሴንቲግሬድ ቅዝቃዜ ያለው ቦታ ትንሽ ደግሞ ነርተህ ጫካ ተራራ ምናምን ሲሆን ማየት ለፈረንጅ በጣም በቃ ነው። ቢኮዝ ኔቫዳ ለማየት ከካሊፎርኒያ ከኮሎራዶ 2 ቀን 1 ቀን ተኩል እንደታለበት እንደዚህ የሚታይ ነገር እና እዛ ቦታ ጫካ ውስጥ የሆኑ እንግሊዞች ባልና ሚስቶች የሚገርም ሎጅ ሰርተዋል። ሄዳችሁ ቆነ በቅርቡ ወራካ ሎጁ ያው ቤቱ ለክርስቶስ ምናምን ነው ተለየ ነገር የለውም። ቤቱ ሳይሆን ግድብ ገድበው ለነሱ ፍጆታ የሚሆነው ኤሌክትሪሲቲ ዳም ሰርተው ማለት እዛ ያመነጫሉ። የስሙት ፈረንጆች ናቸው። በባዮጋዝ ዘሆል ኪችናቸውን በባዮጋዝ ሸፍነውታል። በሄሊኮፕተር እንግዳ ከመጣ ብለው ታንከር ሰርተዋል። ነዳጅ ማቆያ አስቡት። ማውራችሁ ከጎባ የ2 ሰዓት ምናምን ድራይቭ አድርጋችሁ ነው ለሚያለ ጫካ ውስጥ ባሌ ሊጎበኙ የሄዱ እንግሊዛውያን ባሌን ወደውት ግን ማረፊያ ስላልነበረ እዛ ቦታ ሪዞርት ሰርተው ረጅም ጊዜ ሰርቪስ ይሰጥ ነበር። ልክ እንደዚሁ አንድ ቱሪስት ሲመጣ ክፍተት ያይና ያንን ክፍተት ለመሙላት ተጨማሪ ኢንቨስትመንት ይስባል። ግን ስለ ሀገር አናስብም። ስለ ጓዳ ስለምናስብ ሀገሯ ገዛ ያውቃል። እዛ ጎባ ሄጄ በአሁኑ ስልጠና ከሌክቸር በኋላ ጎባ እናቅሰዋለ ታውቃላችሁ። ከጎባ ትንሽ ወጥተህ ቱሉ ዲምቱ ይባላል አለ ሊያሳዩ ስር ብዙ አላውቅም አካባቢና ሄድኩ ቱሉ ዲምቱ ልክ እንደ ራስ ዳሽን ከራስ ዳሽን ትንሽ ዝቅ ያለ ግን ከ4300 አካባቢ ሜትር አባፍ ሲ ሌቭል የሆነ ከፍታ ቦታ ነው። እዛ ቦታ ላይ ክሬተር ሌኮች አሉ። እዛ ቦታ ላይ ቀይ ቀበሮ አለ። እዛ ቦታ ላይ የሚገርሙ የአዋፋት ብቻ ሳይሆን እጽዋቶችም አሉ። ለምሳሌ ላውታ የምታየው ትልቁ ፓልም እዛ ድንቅ ሆኖ ታገኘዋለህ። በጣም ቀዝቃዛ ነው። እስከ 1-0 ድረስ in about 30-40 minutes drive ከስኖርድ ወደ ዶሎምና መንገስ ስኖርድ ይበርዳል። ቦታው የሚያምር ቢሆንም ቪው ከዚያ ግን በርዶኛል ብለህ 20-30 ደቂቃ ብትነዳና ሀረና ብትወርድ ያለው ጫካ ያለው ተራራ ለማመን የሚከብዱ ጫካዎች ታያለ። ጥቁር አንበሳ ያለው ሌሎች የዱር እንስሳት ያሉበት የሚያስደንቅ ጫካ ወተርፎሎች ያሉበት አይተህ ተራምደህ የማጠግብበት ቦታ ነው። እዛ ሀረና አካባቢ ያሉ የአዋፋት ዝርያ ብዙ ቦታ የማይገኙ በጣም በርከት ያሉ አሉ። በጣም በርከት ያሉ ቅድም ያነሳሁትን ፋልከንን ጨምሮ ማለት ነው። ከሀረና እንደው 30 ደቂቃ 20 ደቂቃ እየነዳህ በየቦታው በጣም የሚደንቅ ነው። እውነት ለመናገር ብዙ ቦታ ተሂዶ ያንን ደስታ ማግኘት አይቻልም። ለማመን የሚያስቸግሩ አስደናቂ ነገሮች ታያለህ። ለምሳሌ ዲንሾ ስትደርስ ዲንሾ አካባቢ በጣም ሰፊ ቦታ ነው። ናሽናል ፓርክ ነው። ብዙ የዱር እንስሳቶች የተላመዱ የምታገኝበት ቦታ ነው። ከዲንሾ 30 ደቂቃ ነድተህ የድንጋይ ማውንቴን ተሳስሮ ለአይን በአይተህ የማትጨርሰው ተጉዘህ የማትደርስበት አይነት የድንጋይ ትስስር ታያለህ። ከነሱ ልሙሉ ጣ ብለህ 1 ሰዓት ከሮቤ ብትነዳ ሶፍመር ብትሄድ ሶፍመር ላይ አሁን እያወቅን እንዳለ ነው የሶፍመር ኬቭ ከሶፍመር ጀምሮ እስከ ቦሳሶ ከሞላ ጎደል ያገናኝ የነበረ የከፍተኛ ስልጣኔ የነበረበት አካባቢ የቅድም በሰሜን የክርስትና እንዳነሳውልህ እዚህ ደግሞ ስትመጣ የዛሬ 800 ዓመት የነበረ መስጂድ ላይ በምታይበት ዛሬም ያለበት የዛሬ 800 ዓመት የነበረ መስጂድ ጎን የሰሩት አርቲፊሻል ሌክ ዛሬ የሚታይበት ኬቭ ውስጥ ከ60 ቋንቋ በላይ የብዙ አፍሪካ ሀገራት የሳውዲ መምህራን ጨምረው የመድረሳ ትምህርት የሚሰጥበት ቦታ ነው። ያ ኬቭ ውስጥ አንዳንድ ጽሁፎች ማየት ተጀምሯል። አንዳንዶች የውሃ ዋሻ ብቻ ነው ብለው ይናገሩ ነበር፣ ግን አይደለም፣ እንደዛ ውሸት ነው። ምንም ውሃ የሌለበት ቦታ በኪሎ ሜትር ዋሻውን ታገኛለህ። የሆኑ ስልጡን ጥንታውያን ኢትዮጵያውያን ብዙ ነገር የሰሩበት ያደረጉበት ገና ያላወቅነው ታሪክ እንዳለ ያስታውቃል። ከኢንዲያን ኦሽን በቀጥታ እስከ ባሌ ባለው የቀረበ ቦታ ነው። ልክ
በሰሜን ወደ ሬድ ሲ እንደምንለው ይሄኛው ደግሞ በምስራቅ ያለ ለውሃ ለኦሽን የቀረበ ቦታ ነው። ባሌ ውስጥ ቅዝቃዜ፣ ሙቀት፣ የዱር እንስሳት፣ ጫካ፣ ኬቭ፣ ታሪክ ይሄ ብቻ ግን አይደለም። ባሌ ውስጥ በምታየው ልክ ሳይላቀቅ ለረጅም የሚጓዝ የእርሻ ማሳ በሄሊኮፕተር በመኪና አይተህ የማትጨርሰው ማሳ የምታገኝበት ቦታ ብዙ የለም። በጣም ሀብታም መታየት የሚገባው ሀገር ማንኛውም ኢትዮጵያዊ ከቻለ ማየት የሚገባው አካባቢ ነው። ወደ ባሌ ነው የሚሄደው ብለህ ደግሞ ባሌ ብትሄድ ምናልባት በባሌ ደረጃ በዓለም ላይ በአንድ አቅራቢያ ሁሉም ነገር ያለው ሰፈር፣ መንደር፣ ሀገር አለ ብዬ ነው ያላምነው። በጣም ብዙ ሀገራት አይቻለሁ። ይሁነኝ ብዬ ለመማርም ጎበኛለሁ። እንደ ባሌ አይነት ሀገር እስካሁን አይቻልም። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወጥ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ስፔሻሊ ኢትዮጵያ ከአረባት ያለን ነገር ሳይሆን በኋላ እነሱ ሀገር ኢንቨስትመንት እያደረገ ስለሆነ በርካታ ሰዎች በርካታ ሀገራት ውሃዋን በጣም ብዙ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።